ስለዚህ የዛሬው ትኩረታችን እንግዲህ ዓለም አቀፍ የትራፊክ መብራቶች ነው። እነዚህ እንግዲህ ዓለም አቀፍ የትራፊክ መብራቶች የምንላቸው በመገናኛ መንገዶች ላይ ተቀምጠው ተሽከርካሪና እግረኛ ተራቸውን ጠብቀው እንዲተላለፉ በማድረግ አደጋን ይቀንሱልናል ማለት ነው። እነዚህ እንግዲህ በዋናነት በሁለት ይከፈላሉ። የተሽከርካሪ ማስተላለፊያ መብራት እና የእግረኛ ማስተላለፊያ መብራት ተብለው ከዚህ በተጨማሪ ደግሞ የባቡር ሀዲድ ማቋረጫ መብራት የሚባል ሶስተኛም አለ። እሱን አጠቃላይ እነዚህን ሁሉ አካትቼ የላችሁ መጥቻለሁ ማለት ነው። ተመልካቾች እንግዲህ የእግረኛ ማስተላለፊያ መብራት ብዙዎቻችሁ ታውቁታላችሁ፣ አዲስ ነገር አይደለም። እዚህ ላይ እንደምትመለከቱት እግረኞች ከአደጋ ነጻ ሆነው መንገዱን እንዲያቋርጡ የሚረዱ ሲሆኑ እነዚህ እንግዲህ በምስሉ ላይ እንደምትመለከቱት መብራቶቹ ላይ የእግረኛ ምልክት ይታያል። ከዛ በተጨማሪ እንግዲህ ቀለማቸው ሁለት ነው፣ ቀይና አረንጓዴ። ከላይ ወደ ታች ቀይና አረንጓዴ ምልክቶች አሏቸው ማለት ነው። ስለዚህ እነዚህን ስናይ ቀይ ሲበራ ምን ማድረግ አለብን? ቀይ በሚበራ ሰዓት ተሽከርካሪዎች እያለፉ ነው ማለት ነው። ስለዚህ ቁም ማለት ነው፣ ወይም ደግሞ እግረኛ እንድንቆም ማለፍ እንደማንችል የሚነግረን ምልክት ሲሆን ቀይ እግረኛ ምስል ያለበት መብራት ሲበራ እግረኞች መንገድ እንዲያቋርጡ አይፈቀድላቸውም። ቅድም እንደነገርኳችሁ ተሽከርካሪ እያለፈ ስለሆነ ማለት ነው። ስለዚህ እንጠብቅና አረንጓዴ እስከሚበራ እዛ ቆመን እንጠብቃለን። ልክ አረንጓዴ ሲበራ እንደምትመለከቱት ማለፍ ይቻላል፣ ደግሞ ሂድ የሚል መልእክት ያለው። ስለዚህ አረንጓዴ እግረኛ ምስል ያለበት መብራት ሲበራ እግረኛ ለእግረኞች ብቻ በተሰራ ዜብራ በምንለው ወይ ደግሞ ማቋረጫ መንገዶች ላይ ተጠቅመን ማለፍ እንችላለን ማለት ነው። ስለዚህ እነዚህ ቅድም እንደነገርኳችሁ ብዙ አዲስ አይደሉም። ብዙዎቻችሁ በኖርማል እግረኛም ሆናችሁ የምታውቋቸው ነገር ስለሆኑ ማለት ነው። እንግዲህ ከዚህ ቀጥሎ የምናየው የተሽከርካሪ ማስተላለፊያ መብራት የሚባሉትን ነው። እነዚህ ላይ ሰፋ አድርገን እናያለን። ነጠላ ወይ ደግሞ ባለ አንድ አለ፣ ባለ ሁለት አለ። ሁለቱንም አሳያቸዋለሁ። እንግዲህ እነዚህ የተሽከርካሪ ማስተላለፊያ መብራቶች ተሽከርካሪዎች ተራቸውን ጠብቀው እንዲተላለፉ በማድረግ አደጋን የሚቀንሱልን ሲሆኑ ቀለማቸው ሶስት ነው። እዚህ ጋር እንደምትመለከቱት ከላይ ወደ ታች አረንጓዴ፣ ቢጫ፣ ቀይ ቀይ፣ ቢጫ፣ አረንጓዴ ነው የሚሆነው። የእኛን ሀገር ባንዲራ ተገልብጦ እንደማለት ነው። ስለዚህ ነገር ግን ሶስት ቀለም ቢኖራቸውም የሚበሩበት አበራር ግን አራት ነው። ቀይ ለብቻው ይበራል፣ ከዛ ቀይና ቢጫ ይበራል፣ ከዛ አረንጓዴ ይበራልና ከዛ ቢጫ ይበራል። እነዚህ ምንድነው? ቀይ ሲበራ ምንድነው? ቀይና ቢጫ ሲበራ አረንጓዴ ሲበራ ምንድነው የሚለውን እኔ በመጀመሪያ እንግዲህ ቀይ ሲበራ ምን ሊሆን ይችላል? ይህ ትገምታላችሁ ብዬ አስባለሁ። እንግዲህ ቀይ በራ ማለት ቁም ወይ ደግሞ ማለፍ አይቻልም ነው። ስለዚህ ቀይ በሚበራ ሰዓት እኛ ተሽከርካሪያችን የእግረኛ መተላለፊያ መንገድ ወይ ደግሞ ዜብራ የምንለው ላይ ሳንደርስ ተሽከርካሪውን አቁመን ቀጣይ መብራት እስከሚበራ ወይ ደግሞ ማለፍ ይቻላል የሚለው መብራት እስከሚመጣ መጠበቅ ይኖርብናል። ስለዚህ ቀይ መብራት እየበራ አልፎ መሄድ በሕግ ያስቀጣል። ከዚያ በተጨማሪ ደግሞ ሌሎች ሰዎች ላይ ሌሎች ተሽከርካሪ ላይ አደጋ ሊያስከትል ይችላል ማለት ነው። እንግዲህ ከዚህ ቀጥሎ ከቀዩ ቀጥሎ የሚመጣው ቀይና ቢጫ ነው። ቀይና ቢጫ በአንድ ላይ ሲበራ ምንድነው? ለመሄድ ተዘጋጅ። ቅድም ቆመን ነበረ፣ አሁን ልንሄድ ሊፈቀድልን ነው። ስለዚህ ዝግጁ እንድንሆን ነው። በምንድነው ዝግጁ የምንሆነው ስንል ለምሳሌ ማርሽ ማስገባት ካለብን እና ለእንቅስቃሴ ዝግጁ ሆነን መጠበቅ አለብን ማለት ነው። ስለዚህ ቀይና ቢጫ የተሽከርካሪ ማስተላለፊያ መብራት ሲበራ ቆመው የነበሩ አሽከርካሪዎች ለመሄድ ዝግጁ ሁኑ የሚል መልእክት ነው ያለው ማለት ነው። ከዛ በኋላ ልክ አረንጓዴ ይበራል። እዚህ አረንጓዴ በራ ማለት መሄድ ትችላላችሁ፣ ማለፍ ትችላላችሁ ማለት ነው። ስለዚህ ማለፍ ይቻላል እለፍ የሚል ምልክት ወይም የሚል መልእክት ነው የሚያስተላልፉት። እነዚህ እንግዲህ አረንጓዴ የተሽከርካሪ ማስተላለፊያ መብራት ሲበራ አሽከርካሪው ቀድመው ወደ መረጡት አቅጣጫ ለመሄድ ይፈቀድላቸዋል ማለት ነው። ስለዚህ በምንፈልገው አቅጣጫ እንድንሄድ የሚያደርግ ምልክት ነው ይሄ አረንጓዴ ሲበራ የምንከተለው ማለት ነው። ተመልካቾች አረንጓዴ እየበራ የሆነ ያክል ተሽከርካሪ ይሄድና ቀጥሎ ቢጫ ይበራል። ቢጫ በራ ማለት ቀድመን ወደ አደባባይ ወደ መስቀለኛ መንገዱ የገባን ካለን ቀድመን የገባን ካለ እንድንወጣ፣ ያልገባን ደግሞ ለመቆም እንድንዘጋጅ ወይ ደግሞ መቆም እንዳለብን፣ ቀጣይ ቀይ ሊበራ እንደሆነ ተመልሶ ቅድም ያየነው ቀይ ሊበራ እንደሆነ የሚነግሩ ናቸው። ስለዚህ ወደ መገናኛ መንገድ ለመድረስ ላይ በመድረስ ያሉ ተሽከርካሪዎች እንዲቆሙ፣ የገቡ ደግሞ እንዲወጡ ያደርጋል ማለት ነው። እንግዲህ ጥንድ መብራት የምንላቸው ደግሞ ሁለት አይነት አቅጣጫ ያለው መንገድ ቢሆን፣ ለምሳሌ እዚህ ጋር እንደምትመለከቱት ቀዩ ያለበት አንድ ሌላ መብራት ነው፣ ወደዚህ አረንጓዴ ያለበት አንድ አቅጣጫ ነው የሚጠቁሙ። ስለዚህ ሁለት አቅጣጫ ከሆነ ለአንዱ ይፈቀድና ለሌላው ላይ ይፈቀድ ይችላል። ስለዚህ የተሽከርካሪ ማስተላለፊያ መብራቶች በአንድ ላይ ሁለት ሲሆኑ ከላይ አቅጣጫ ይቀመጥላቸውና
በአቅጣጫቸው መሰረት መብራቶቹን መከተል እንችላለን ማለት ነው። ስለዚህ እንደ መብራቱ አበራር ሁኔታ ለምሳሌ አንዱ መንገድ ይከለክልና አንዱ መንገድ ሊፈቅድ ይችላል። ለምሳሌ መታጠፊያ ያላቸው መንገዶች ለምሳሌ ይሄን እንየው እስኪ። ይሄ እዚህ ጋር እንደምትመለከቱት በዚህ አበራር መሰረት ይሄ ወደ ግራ የሚያሳይ አቅጣጫ አለ። ስለዚህ አረንጓዴ መብራት በበራበት በኩል ቀስቱ እንደሚያመለክተው ወደ ግራ ታጥፈው የሚሄድ ተሽከርካሪዎች ማለፍ ይችላሉ። ስለዚህ ስትሬት የሚሄዱት ወይ ደግሞ ቀጥታ የሚሄዱት ግን ቀስቱ እንደሚያመለክተው በሱ አቅጣጫ ያሉ መብራት ቀይ ነው። ስለዚህ መሄድ አይችሉም፣ እስከሚፈቀድላቸው መጠበቅ አለባቸው። ስለዚህ ቀይ መብራት በበራበት በኩል ቀስቱ እንደሚያመለክተው ወደፊት ቀጥ ብለው የሚሄዱ ተሽከርካሪዎች ይቆማሉ ወይ ደግሞ ቁሙ የሚል መልእክት ነው ያለው ማለት ነው። ስለዚህ ወደ ግራ ያለው መሄድ ይችላል፣ ቀጥ ብሎ የሚሄደው ግን አይቻልም ወይ ደግሞ መጠበቅ አለበት ማለት ነው። ለምሳሌ እንደዚህ ከሆነ ደግሞ የቅድሙ ተቃራኒ እንደማለት ነው። ስለዚህ አረንጓዴ መብራት በበራበት በኩል ቀስቱ እንደሚያመለክተው ወደፊት ለፊት የሚሄዱ ተሽከርካሪዎች ማለፍ ይችላሉ፣ አረንጓዴ ስለበራላቸው። ቅድም ቀይ ነበረ። እነዚህ ደግሞ በዚህ በኩል ቅድም አረንጓዴ በርቶ የነበረ ወደ ግራ የሚታጠፉ ተሽከርካሪዎች ደግሞ ቀይ መብራት በበራበት በኩል ቀስቱ እንደሚያመለክተው ወደ ግራ ታጥፈው የሚሄዱ ተሽከርካሪዎች ይቁሙ የሚል መልእክት ነው አጠቃላይ ያለው። ስለዚህ ወደ ግራ መሄድ አይቻልም፣ ወደ ፊት ለፊት ግን የሚሄዱ ተሽከርካሪዎች መሄድ ይችላሉ። እንግዲህ ይሄ ትላልቅ አደባባዮች ላይ ብዙ መንገድ ያለው አካባቢ የሚቀመጥ መብራቶች ናቸው። ከዚህ በተጨማሪ እንግዲህ እነዚህ መብራቶች ልዩ የሚባሉ አበራር አላቸው። እንግዲህ ልዩ የተሽከርካሪ ማስተላለፊያ መብራት የሚባሉት የትራፊክ መጨናነቅ በማይበዛበት ሰዓት ለምሳሌ በምሽት ወቅት ተሽከርካሪዎች ለረጅም ጊዜ ሳይቆሙ በጥንቃቄ እንዲያልፉ የሚያደርግ ነው። ያ ማለት ምንድነው? ብዙ ተሽከርካሪ የለም። ስለዚህ ቀይ በርቶ ቀጣይ አረንጓዴ እስከሚበራ ድረስ እዛ መቆም ላይ ይጠበቅባቸው ይችላል። ስለዚህ አበራራቸው ምን ይሆናል? ብልጭ ጥፍት የሚል ይሆናል። ስለዚህ ቢጫ ብልጭ ጥፍት ሲል ምንድነው? ቀይ ምንድነው የሚለውን እኔ ለምሳሌ ቢጫ መብራት ብልጭ ጥፍት ሲል ምንድነው? ይሄኛው እንግዲህ ምንድነው የሚለው እዚህ ጋር እንደምትመለከቱት ወደ መገናኛ መንገድ የደረሰ አሽከርካሪ ፍጥነቱን በመቀነስ ግራና ቀኙን ተመልክቶ በጥንቃቄ ማለፍ ይችላል። ይሄ እንግዲህ ሌሊት አካባቢ ስትሄዱ ብዙ ቦታ መብራቶች እንደዚህ አይነት ብልጭ ድርግም ወይ ደግሞ ብልጭ ጥፍት ነው የሚሉ። ስለዚህ ቀኝና ግራውን አይተን ሌላ ተሽከርካሪ አለመኖሩን አይተን እንድናልፍ ይፈቅድልናል። መንገዱ ነፃ እንደሆነ ይነግረናል ማለት ነው። ነገር ግን ቀይ መብራት የሚበራ ከሆነ ወይ ደግሞ ቀዩ ከሆነ ብልጭ ድርግም የሚለው ወደ መገናኛ ደርሰን አቁመን ነው። ያኛው ቅድም ሳናቆም ፍጥነት ቀንሰን ነበር። ይሄኛው ግን ወደ መገናኛ መንገድ የደረሰ አሽከርካሪ ሙሉ በሙሉ በመቆም ግራና ቀኙን ተመልክቶ ማለፍ ይኖርበታል። ይሄ እንግዲህ ብዙ ጊዜ መንገድ ላይ አደጋ በሚከሰትበት ጊዜ ይሄ ቀዩ ብልጭ ድርግም ይላል ማለት ነው። ስለዚህ ቀዩ አቁመን ግራ ቀኙን አይተን ማለፍ እንችላለን። ቢጫው ደግሞ ፍጥነት ቀንሰን ማለፍ እንደምንችል ይጠቁመናል ማለት ነው። ተመልካቾች እንግዲህ ሌላው የባቡር ሀዲድ ማቋረጫ መብራት ነው። ይሄ በከተማ ውስጥ የሚገኝ የባቡር ማስተላለፊያ መብራት ቀለማቸው ሁለት ሲሆን እንደምትመለከቱት ከላይ ቀይ ከታች አረንጓዴ ነው። ምንድነው የሚያስተላልፉት ስንል እዚህ ጋር እንደምትመለከቱት ቀይ ከበራ በተመሳሳይ መልኩ ባቡር እያለፈ ነው ማለት ነው። ስለዚህ እኛ ተሽከርካሪ ይዘን ሀዲዱን ማቋረጥ አንችልም። ስለዚህ ቀይ ሲበራ አውቶማቲካሊ ይሄ የባቡር ሀዲዱን የሚዘጋው መዝጊያው ምን ያደርጋል? ዝግ ይሆናል። ስለዚህ ቀይ ሲበራ አውቶማቲክ በሆነ መንገድ የሀዲድ ማቋረጫ መንገዱ ስለሚዘጋ በዛ ማለፍ አንችልም። ስለዚህ ፍጥነት ቀንሰን ቆመን ባቡሩ እስከሚያልፍና ይሄ አረንጓዴ በርቶ ይሄ ደግሞ ባቡር መንገዱን የሚዘጋል ማቋረጫውን የሚዘጋልን እስከሚከፈት ድረስ መጠበቅ ይኖርብናል ማለት ነው። ስለዚህ ከዚህ ቀጥሎ መንገዱ እንደምትመለከቱት ይከፈታል፣ አረንጓዴም ይበራል። ስለዚህ አሁን ምን ሆኗል ማለት ነው? አረንጓዴ መብራት ሲበራ አውቶማቲክ በሆነ መንገድ ቅድም እንደነገርኳችሁ ዝግ የነበረው የባቡር ሀዲድ ማቋረጫ ይከፈታል። ስለዚህ በዚህ ሰዓት ማሽከርከር ወይ ደግሞ ማለፍ እንችላለን። በዚህ ወቅት ተሽከርካሪ እንዲያልፍ ይፈቅድልናል ማለት ነው። እንግዲህ የከተማ ውስጥ ባቡር ሀዲድ ማቋረጫ መንገዶች የተለያዩ ከፍታ አላቸው። አንዳንዱ ለትላልቅ መኪና ይሆናል፣ አንዳንዱ ለትናንሽ መኪና። ስለዚህ ተጠግተን ለማለፍ ከመሞከራችን በፊት ምን ያክል ከፍታ ያለው ተሽከርካሪ እንደሚያስተላልፉ ማወቅ መቻል አለብን ማለት ነው።